ነገርኳትኝ በቃ ማለት እሺ ማለት እግዚአብሔር ላንቺ ስላላለው ነውና ልጅም ስለሆንሽ ምናምን ብላ ብቻ መካከረችን ከሷ ጊዜዋ ደረሰና ወደ ውጭ የምትሄድበት ሄደች ከዛ እኔ እዛው ጋር አዲስ አበባ ማለት እዛው ሰፈር ምናምን ሰው ተዋውቄ ነበርና እዛው የሆነ ቤት ደሞ ገባሁኝ ወደ ሰሚ ማዘጋጃ ምናምን የሚባል ሰፈር ገባሁኝና ስገባ 3 ወንድ ልጆች አሉ ቤቱ አንድ ደሞ ሴት ልጅ አለች እና ትንሽ ይሄ በጊዜው እንደ ባለስልጣን የሚባል ነገር ነበር የመጀመሪያ ልጃቸው እኩያይ ነገር ነው በርግጥ እኔ ከዛ 6 ያክፍል አቆሜ ነበር የመጣሁት ስመጣ 1 አመት 7 ያክፍል ብቻ በእድሜ እኩያይ ነበርና እና ልጅ ማለት ነው እዛ የሆቴሉ ማናጀር ደፍሮሽ ያረገሽው ልጅ እዚህ ሰው ቤት አዲስ አበባ ሰው ቤት ሰሪ ወረደ በቃ አዎ ወረደ እና እዚህ ቤት እዛ እየሰራው ምናምን በቃ ሴትየዋ እንደ እናቴ ነች እና የሆነ ነገርኳት ያለውን ነገር ምናምን ብቻ ብዙ ነገር አሳልፌ ነበርና ምን ነገርኳትና አንቺ ልጅ ነሽ እንዴት ትሰራለሽ ብቻ ቤት በጣም ትልቅ ስለሆነ እኔን እንደ መላላክ ነገር እንደ ልጃቸው የሆነ ደግሞ አለች ትልቅ ሰራተኛና እሷን እንደ ምግብ ምናምን ትሰራለች እኔ እንደ መላላክ ማለት ስታይ የሆነ ልጅ ነኝ በጣም እና እዛ እነሱ ጋር አመት ምናምን ኖርኩኝ እዛ አንድ አመት ምናምን ኖሬ በጣም ነው የሚንከባከቡኝ ወላ የማታ ትምህርት እናስገባሻለን ምናምን ብለው ከዛ የመጀመሪያ ልጃቸው አለ ብዬሻሉና እሱ ትንሽ ይሄ የሀብታም ልጅ ስለሆነ አጓጉል አይነት ጸባይ አለው በጣም ይቃለደኛ ምናምን እኔ ደግሞ እንዲቃለደኛ አልፈልግም እኔ በጣም ክክም ያልኩ ሰው ነኝ ማለት የሆነ ሁኔታው ደስ ስለማይለኝ አልቀርበው ምናምንና ብቻ የሆነ ጊዜ የሆነ የፍቅረኛ ማቾች ቀን የሚባለው ቀን የሱ ልደቱ ነውና ከዛ የእናትና አባቱ እሱ እንትኑ ሊያከብሩ ወጡ ከዛ እሱ ጓደኞቹ ማለት ጓደኞቹ አሉ መጣና ልደቱ ነበር አንተ ቤት አክብር ምናምን ተብሎ ከዛ እህት ወንድሞቹ ምናምን አንድ እህት አላቸው ወንድሞች ምናምን ከዛ በቃ እኔ ብቻ የሚያስፈልገው ነገር ለልደት ምናምን አደራ አዘጋጅተውልን ሄዱ እናትና አባቱ እዛ ብቻ ከጓደኞቹ ጋር እሱ የሆነ የሚያጨስ ነገር ምናምን ማለት ያኔ የሚያጨስቱን ነገር አላውቀውም አሁን ላይ ግን አውቀዋለሁ ምን ይጨስ እንደነበር ማለት ነው እና እንደዛ ያጨሳሉ ምናምንና ከዛ ጓደኞቹ ሄዱ እኔም ልጅ ታናሽ እህታቸውን አስተኛሁኝ ምናምንና ሌሎቹም በቃ በየክፍላቸው እናትና አባታቸው አመሹ በጣም እና እኔም በቃ ተኛሁኝ እና በሰዓቱ ልጁ በጣም አጭሶ ምናምን ስለነበረ ድጋሚ የዛን አይነት ጥቃት ደረሰብኝ ማለት ነው እና ማለት በቃ በኃይሉን በጣም ታገየዋለሁ መትቼዋለሁ ምናምን ግን አጭሶ ስለነበር በቃ ጉልበቱ ልነግርሽ አልችልም አውዬና ብቻ ሆነ ያ ነገር ተፈጸመ ምናምንና ከዛ እኔ እንደውም በጣም እንትንም ብሎ ስለነበር በማግስቱ ያስታውሰዋል ብዬ አላሰብኩም ነበር ከዛ ግን እሱ አስታውሶት ጧት አንቺ ህፃን ልጅ አይደለሽ እንዴት በዚህ ልጅነትሽ ቨርጂን ሽላማን ሰተሽ ነው ምናምን ብሎ ጧት አሾፈብኝ ማለት ነው ከዛ በሰአኒ ማለት ለማንም አልተናገርኩም በቃ ለማንም ሳልናገር በማግስቱ እናትዬ ነው የምላት በጣም ነው የምወዳት እሷ በጣም ነው እናትዬ እኔ መሄድ እፈልጋለሁ አልኳት ከዛ ለምን ትሄጃለሽ ማን አለሽ ማንም ብለሽ ትሄጃለሽ ዘመድ የለኝም እናንተና አባቶቼ ናችሁ አላልሽም ምናምን ስትለኝ በቃ መሄድ እፈልጋለሁ እሺ ሂጂና ማለት እሺ ሂጂ አለችኝ በቃ ከዛ ሄድኩኝ እዛ የተዋወቅኳት ልጅ ነበረች ካሳንቺስ እሷ ጋር ሄጄ ማንም አልተናገርኩም በቃ ከዛ በቃ ሁኔታውን ሳይው ሌላም ቤት ገባሁ ምናምን አልተመቸኝም ከዛ ሴትዮዋ እየደወለች ምናምን በቃ ጭቅጭቅ ስታረገኝ ነይ ትምህርት እናስተምርሻለን ምናምን ስትል እሺ ብዬ ተመልሼ ሄድኩኝና እዛ ቤት እየኖርኩኝ ከዛ በቃ ሆዴ አልተናገርኩም ሆዴ ያደገ ማለት አረገዝኩኝ ማለት የሆነ ልጅ ቶሎ የመቀበል እንትን አለኝ መሰለኝ ብቻ በአንድ ቀን ግንኙነት በቃ እና ከዛ በቃ ሆዴ እየገፋ ምናምን ከዛ የሆነ ቀን ሲያዩ ደነገጡ በጣም ቤተሰቦቿ ምናምን እንዴ ልጅ እርጉዝ ነች እንዴ
ምናምን ሲሏት ኧረ እኔ እንጃ ምናምን ብላ እሷም ደነገጠች። ወዲያው እያጣደፈች ቤት ይዛኝ መጣችና እርጉዝ ነሽ አለች። ማለት አይደለሁም አልኳትኝ። በቃ ካድኳት። ከዛ እርግጠኛ ነሽ ነገ ጠዋት ሐኪም ቤት ወስጄ አስመረምርሻለሁ። ከማን ነው ምናምን ብላ በጣም ጮኸችብኝ ምናምን። ከዛ በማግስቱ እሷም ጠረጠረች መሰለኝ አላውቅም። ሐኪም ቤትም አልወሰደችም። የሚገርምሽ ለወሊድ 15 ቀን ምናምን ቀርቶኝ ነበር። ከዛ ልክ እንደዛ በጠየቀችኝ በ15 ቀን ሌሊት ወደ ቀን በጣም ብዙ ስራ ስሰራ ምናምን ውዬ አንደኛዋ ሰራተኛ ሄዳ ነበር። ሁሉንም ነገር እኔ ጠቅልዬ እየሰራሁ በጣም በቃ ደግሞ ልክ ወደ 9 ሰዓት ምናምን አካባቢ አልገባሽም ማለት ነው ተኝቼ ልክ በጣም በቃ አልጋ ልመቸኝ ብሎ የሆነ ያረጀ ሶፋ አለ እዛ ላይ ነበር ምተኛውና ልክ እንደዚህ በጎኔ ተኝቼ ግልብጥ ስል በቃ ልጄ ልክ ብላ ወጣች። ምንም ሳላምጥ ለምጥ ሳልቸገር ምን ሳልል ማለት ነው። በቃ ማለት ያን አንዳንዴ ማንም የሆነ የሚረዳሽ ምናምን ሰው ከሌለ እግዚአብሔርም ያግዝሻል። እና ወለድኩኝ። እዛ እሷ ብቻ ነበረች እናትየዋ ብቻ ነበረች እርጉዝ መሆኔን የምታውቀው። አባትየዋ አያውቅም፣ ማንም አያውቅም። እዛ ወለድሽ ምናምን ብላ ከመኝታ ቤት እየሮጠች መጣችና ፎጣ ይዛ መጣ አነሳቻት። ሰው ጠራች፣ እንደዚህ ትልቅ ሰው እንግዲህ ልጅ የሚቆርጥ ምናምን። ከዛ እንግዲህ ልጅ ተቆረጠ ምናምን ቅፍ አርጋ ምናምን በቃ የሆነ አስተኛቻት ምናምን። ከዛ በማግስቱ ሰውየው በቃ ተናደደ። ከማን ነው እቺ ልጅ? እኔ ጨዋት መስለኝ ነበር፣ እኔ ለሷ ስንት ነገር እያሰብኩኝ ምናምን አለ። ከዛ በቃ ማለት እንደዚህ ከእናትየዋ ጋር አወራን። ከማን ነው ምናምን ብለሷ በጣም ስታስጨንቀኝ ከልጃችሁ ነው ማለት ፈራሁኝ። ማለት እኔ የመሰለኝ በቃ ልጅ ማለት ይዤ እዛው ልሳራ ምናምን በቃ እንደዛ አሰብኩኝና የሆነ ጓደኛ ነበር ምናምን ብዬ ምክንያት ፈጥሬ ነገርኳት። ከዛ እሺ ብላ ከዛ በሁለተኛው ቀን ምናምን ፍየል አረዱልኝ። ብቻ እንደ ልጃቸው እውነት እግዚአብሔር ይስጣቸው እንደ ልጃቸው ምናምን በቃ 15 ቀን በስነ ስርዓት ተንከባከቡ። ማለት ልጃቸው ሲደፈረሽ አያውቅም ከፍ እንደሆነ ያረገዝሽው? ገርምሽ ለወልድ አካባቢ ማለት ነው። አንቺ እርጉዝ ነሽ እንዴ ምናምን አለ። ምንም አልመልስለትም። ማለት ሲያየኝ በቃ ስንተያይ የሆነ በቃ ነቂው ይለኛል እና በጣም የሆነ ሰዓት አጉል አመታት መትቼው መፍራት ጀመረ። በቃ ማለት ያኔ ራሱ ሲታገለኝ መትቼው ጥርሱን ሁሉ ሰብሬው ነበር እና የሆነ ያጨሰው ነገር እንትን ብሎት ይሄ ጉልበት ሰጥቶት ነው። እና እርጉዝ ነሽ እንዴ ሲለኝ ምን አገባ ምናምን ብዬዋለሁ። ከዛ እኔ ደግሞ ከዛ በ15ኛው ቀን በቃ አንቺ እናትየዋ መሄድ አለብሽ። ጠጪ ውሃ ካለ ትንፋሽ እያጠረሽ ነው። አዎ እሺ ስለፈራሁ እኮ ነው። እና እናትየዋ መሄድ አለብሽ ምናምን ስትለኝ በነገራችን ላይ የምነግርሽ ልጅ አሁን 11 ዓመት ሆኗታልኝ። 11 ዓመት ታሪክ ነው የምነግርሽ። እና መሄድ አለብሽ ስትለኝ እሺ አልኳት። ለአባትየው ደውይ ስትለኝ ከዛ ደወልኩኝ ለልጁ ማለት ነው። ከዛ ስደውል እሱ ደግሞ ምን አለኝ ወለድሽ ምናምን አለኝ። ያ የበፊቱ የነበረው ጓደኛዬ ማለት ነው። ከዛ አዎ ከዛ በቃ እሺ የሚያስፈልግሽን ነገር ልላክልሽ ምናምን ሴትዮዋ ፊት ለፊት ቁጭ አስደርጋ ያስደወለችኝ ማለት ነው። ከዛ በ15 ቀኑ ምናምን በቃ የሆነ ቤት ተከራየችልኝ ወደ የሆነ ራቅ ያለ ሰፈር ትንሽ የአንድ ክላስ ቤት ምናምንና የ4 ወር ቤት ክራይ ከፈለችልኝ። የሚያስፈልገውን ነገር ምናምን አሟላችልኝ ምናምን። ከዛ በቃ ወንድሟ ላዳ ይሰራ ነበር። ከወንድሟ ጋር ቤቴ አደረሱኝ ማለት ነው። የተከራየችልኝ ቤት ሁሉንም ነገር አሟላችልኝ። ይቅርታ እንደው አልጠጣ ውሃ ጠጪ። ጋይስ በጣም ስለፈራች መጀመሪያም ላይክ ስትረስ ይዛ ነው እያወራች ያለችው። ለዛ በጣም ተጨንቃለች። እና ከዛ ሀቡዬ እዛ የኖርኩኝ ምናምን 4 ወር ቤት ክራይ ምናምን አለቀ ምናምን። ከዛ ድጋሚ እነሱን ሂጄ እነሱን ፊት ማየት አስጠላኝ። ማለት ትደውላለች ጠይቀኛለች ምናምን ግን በቃ ስትመጣ እየመጣችም ጠይቀኛለች ግን ስትመጣ እግሯን ታያለች እጇን ታያለች የመሰላት ከባሏ ነው። ገባሽ? ሄድሽ አንቺ እንዴ እነሱ ቤት ሆነሽ ለመውለድ አይደል እንዴ ከልጃቸው እንደሆነ ያልተናገርሽው ልጁን? ገባኝ እኮ አስወጥታኝ እኮ የሆነ ቤት ተከራይታ አስቀመጠችኝ ያልኩሽ እኮ። አስቀመጠችኝ እኮ እዛው እንደ ሰራተኛ ልታኖርሽ መጀመሪያ። እኔ እንደዛ ነበር ያሰብኩት ግን እሷ አስወጥታ የ4 ወር ቤት ከፍላልኝ የሚያስፈልገውን ነገር አሟልታ አስወጣችኝ። ከዛ
በጣም መልካም ሰው ነች። ከዛ እሷ የመሰላት የነበረው ከባሏ ነው በቃ ከባሏ እና ስትመጣ ትመጣና እሷ ነበረች ገላዋን የምታጥብልኝና እግሯን ታያለች እና እግሯን ታያለች እጇን ታያለች በቃ በደንብ ታያታለች ልጅቷን ማለት ነው። ከዛ ምን ሆነ መሰለሽ በቃ ቤት ክራይ እሷ ጋር መደዋወል አቆምን። ቤት ክራዩም የተከፈለልኝ አለቀ ምናምን። ከዛ በቃ የሆነ ጊዜ በቃ ለቀኩኝ። ከዛ ቤት ለቀኩኝና እኔ ናዝሬት የሚባል ሀገር ሄድኩኝ አዳማ ማለት ነው። ከዛ አዳማ ሄድኩኝና እዛ ደላላ ቤቶች ምናምን አሉ። እዛ ደላላ ቤቶች ጋር ምናምን ገባሁኝ። ከዛ ልጅ ይዘሽ መስራት ይመችሻል ምናምን ሲሉኝ አዎ ማለት በቃ ምንም ማድረግ አልቻልኩም። አንደኛ ማማክረው ሰው የለም ልጅቷን መስጠት የምችለው ማለት ይልሽ እኔ የእናቴን አባቴን ቤተሰቦች አላቅም። አባታችን አለፈ የእናትና አባታችን ቤተሰብ አናቅም እና ወንድሜን ያለው ከወንድሜም ጋር አንደዋወልም እና በቃ ማማክረው ምናምን ሰው ስለሌለ ቀጥታ ናዝሬት ሄድኩኝ። ናዝሬት ሄጄ ሰው ቤት በቃ መግባት ፈልጋለሁ ምናምን ብዬ ለደላላ አንዲት በጣም መልካም ሴት ደላላ አገኘሁ። እዛ እሷ የሆነ ሰው ጋር አስገባች እና እዛ ስገባ ትንሽ የገባሁበት ቤት ጥሩ አልነበረም። እንዴት ነበር ግሮሰሪ ምናምን ስለነበረ ሴትዮዋ ይሄ እንዳሻሽጥላት ምናምን ትፈልግ ነበርና እኔ ደግሞ ያንን አልፈለኩትም። እዛም በፊት ሆቴል ስሰራ በጣም ብዙ